ቁም ነገር አይደለም። አሁን አንድ ቀን የተጎዳው ቀን ይቆጭሻል። ስለታቃምቻ ነበር ካጠገባ ነበርኩ። ምንድነው የምታስመስለው እዚህ ጋር? ምንድነው አጠገቤ ነበር። ምንድነው ወቅት የምታደርገው አንተ ሲጀመር እዚች ጋር እንዴ? እኔ አንድ ነገር ልንገርሽ አይደለም። ይሄው ይሄ የመጀመሪያ ቀን ነው። ለከነገ ወዲያ ምን እንደምታደርገኝ አይታወቅም። ትናንት እኔ በመጠጥ ብቻ እንደዛ ነው አልችልም። የፈለገ ነገር ቢሆን አንድ ብርጭቆ እንኳን በስነ ስርዓት አልጠጣሁኝም። ታውቃለች ገባሽ? እንዴ አጥመሳ ነው ነገር ያደረገች እኮ አጥመሳ ነው ነገር ያደረገች እና ምን ይታወቃል? እንዴ ሌላ ቦታ ተጠጥተህ መጥተህ እንዴ እና ምን ልበል አይደለም ይሁን አንተ ቤት ውስጥ ገብተህ እኔ በአንድ ብርጭቆ አልሰክርም ካል እሷ ደግሞ እንግዲያው እየተጠየቀች እኮ ነው። አሁን እኔ ራሴን አላውቅም እንዴ የተም በኖርማል ነው የመጣሁት። ኖርማል ነበርኩኝ። በግድ ስትታገለኝ እያንዳንዱ ነገር ቪዲዮ ቀርጣለች። እያንዳንዱ ነገር ስትታገለኝ ማለት ነው። ስትጠጣም ሳቅፍ ምናምን ፈገግ እያልክ ነው። ደስተኛ ነበር። ካጣሽም በኋላ ነው ካጣሽም በኋላ ነው። ከዛም በፊት ወይኔ እቺ ልጅ ምን አጣፊና ነው ምንድነው የምትዋሺው? ይሄ አለ አይደለ ለሳቅ እንደው ካርጋት ትስቃት ታውቃለች አይደል? እንደዛ ፈገግ እያልክ ነበር። አታስመስል ነው እንዴ? እሺ ፈገግ አልኩኝ እንደ ሲጀመር እና ለምን ነው የምትፎካከሩት? ነው ምን እንደፈለገችኝ ነው እንጂ ለምን ፈልጋኝ ይሄንን ነገር እዚህ ቤት ውስጥ አሳደረች። ከዛ በፊት እስከ ዛሬ ድረስ እዚህ ቤት ልገር ብዬ ስለምናት እምቢ አለች ሴትዮው። ትናንት አጠጥታ ይኸው ምንም ነገር ሆነ በቃ ተፈጠረ እኮ ምንም ነገር አግቤ ቤት ትፈልጋለህ? ናስቲ ቆይ ተረጋጋ። ሲጀመር ምንም ነገር እኮ አልተፈጠረም አለች። ከዚህ ብለሽ ምን ትባለ? ነገር አልተፈጠረም የምትይኝ አሁን ሰውነቴ እየዛለብኝ ነው። ምንም ነገር ባይፈጠር እንደዚህ ሆናለሁ። ተዋብሽ እንደዚህ አታውራ። ግን ሰው አንተ ልጅተው በእናትህ ወደ ቀልብህ ተመለስ። ውሃ በብርጭቆ ለመጠጣት አቃተኝ። እንደዚህ አንቀጠቀጠኝ። ለምን አላውቅም እኮ አሁን እኮ ይሄንን አድርጋኛለች አይደለም ግን ምን ልሁን ምን አላውቅም። እሺ ሲረጋጋ የሆነ ነገር ባዩ ኦኬ ሳይውል ሲጀመር ይውል አንተ ይውል ፈገግ እያልክ ነው ያወራኸው። አሁን ምላሽ ካንቺ ይፈልጋል መሰለኝ። የተፈጠረና ለቆች ነች የቆሙት። እሺ ለቀልድ አይደለም እዚህ ጋር የቆሙት። ለአንቺ ጉዳይና ለኔ ጉዳይ ነው የመጡት። ገባሽ? ቢገባሽ በስነ ስርዓት ተንበያቸው አስረጃቸው። ምንድነው አሁን እኔ ያልገባኝ ምንድነው የተፈጠረው? ዴቭ እሱ ዝም ብሎ ነው ከምሬ ነው። እኔ ቅድም የነገርኳችሁ እውነቴን ነው። ጠጣ ገባ ደከመኝ አለ ቮሚት አደረገው። አላቅም ምግብ አልበላም ነበር መሰለኝ። አይ ቲንክ እንደ ጠጣ ወዲያው ቮሚት አደረገው። ወዲያው እሺ ወዲያው ልክ ቮሚት አድርጎ መድኃኒቱ ኦልሬዲ መድኃኒት አለ ብለህ የምታስብ ከሆነ ቮሚት ካደረገ እኮ ምንም አይሰራም። በደቂቃ ውስጥ ነው አይደል ቮሚት ያደረገው? አይሰራም። አዎ ገና ታውቂዋለሽ ብዙ ነገር ማለት ምን ታጠጣኝ አላውቅም ነው ያልኩት። እሷ ግን ያልከናው ወይኔ ፈጣሪ ጉዴ ቀስ በቀስ ያው ብዙ ነገር ነው የምታወጣው። እኔ አሁን ስለ መድኃኒት አለው ምን እንዳጠጣችኝ አላውቅም ነው ያልኩት። እሷ ግን ያው መድኃኒት አለች። ሲጀመር እንደዛ አይነት ሐሳብ እንዲኖር አይደል እያወራህ ያለው? ያረጋችኝ ራሷ ተማራ እንደዛ አይነት ሐሳብ እሺ አሁን ግልጽ ብትናገር ይሻላል። እኔ ወይስ ሊልና ያንዳንዱ ነገር ለማስቀርና ማለት በቃ ግልጽ ነው እያወራህ። ግልጽ አይደለም ያወራህ ምንም ግልጽ አይደለም። በጣም በቃ እኔ ሳልፈልግ እንዳጠጣሽኝ ሁሉ ነገር ግልጽ ነው። ሁሉ ነገር ግልጽ ነው። እኔ አጥሽኛል ግልጽ ነው። በቃ በጣም ተወራጨህ ብዙ ነገር አስመሰልክ። ይበቃሃል። እሺ ምንድነው የምትይው? አላጠጣሽኝም ና እንሂድ ወደ በግድ አላጠጣሽኝም። የፈለክበትን ሂድ። ከልብህ አይደለም ሲጀመር እያወራህም ያለኸው ብቻዋን እንዳደረገችው ያስታውቃል። ገባሽ? ተመካክረው ከማን ነው ከዳኒ ከሚባል ተመካክረው እያንዳንዱን ነገር ያደረገችው ታውቃለች። ይኸውልህ አብርሽ ለመመለስ ልብህን ለመመለስ ሞክረው እስኪ ሞክረው። አሁን አንተ እንትና ዘግቷል ልብህ። ለዛ እኮ ነው እንዲመጥቆለው ሩቲስ ይኸውልሽ ምን አለ መሰልሽ ይሄ ነገር ሜቢ አላውቅም አይደለም ከራሱ ጋር አይደለም ሜቢ ይሄ ነገር ተጠቅመሽው ከሆነ እሱን ለመመለስም ሊሆን ይችላል፣ ግን ትክክለኛ መንገድ አይደለም። ሜቢ ነው ልሽ አላውቅም። እኔ እስካላየው ድረስ እንዲህ ነው ብዬ መናገር አልችልም። ያሙን ከፈለገ የፈለገበት ይዞ ሊሄድ ይችላል። መሄድ እንችላለን፣ ችግር የለውም፣ ኖርማል ነው። ሲጀመሩ ግን ደግሞ በዚህ ልክ ምንድነው እያለ ያለው? የሆነ ነገር አጠጣችኝ ላይ ነው እስካሁን ፎከስ ያደረገውና ስለምንድን ነው የሚያወራው? ምግብ አልበላህም አልኩትኝ ማታ። ከዛ ወዲያው ነው ቮሚት ያደረገው። ለምን ቮሚት እንዳደረገው አላውቅም። እና ምን እንዳጠጣችኝ አላውቅም። ሰው የሆነ ሐሳቤ እንዲያስብ ነው የሚፈልገው፣ ወይም ደግሞ ሌላ ነገር እንዳለ እንዲያስብ እያደረገ ነው አሁን ሰውን ማለት ነው።
ገባሽ አይደለ? ምንድነው የሚለው የሆነ ነገር አጠጣችኝ ምንድነው የሆነ ነገር ያጠጣሁት? ወይኔ የጠጣው አይደለ? ቮሚት አደረገው ወዲያው። የሆነ ነገር የምር እሱ እንደሚያስበው ጠጥቶ ቢሆን ኖሮ እንደዛ አይዝለፈለፍም ነበረ። ላይክ ወጥቷል ኦልሬዲ። ገባሽ አይደል? ሊዝለፈለፍ አይችልም። ወይ አውቆ ሆን ብሎ ነው እንደዚህ ያለው አላውቅም። እሱ ሄደተኛ እኔ ወደ ልጄ ጋር ገባሁ። አለቀ። ምንም ነገር እንድምታ አታምንልሽም። ገባሽ? እኔ አይደለም በዚህ ጠጥቼ ማለት ነው 3-4 እንደዚህ በጠጣ እንኳን እንደዚህ መሆን ሰው አይደለም። ገባሽ? እኔ ራሴን አውቀዋለሁ። እሺ ላስመጣልና ቆጣ አይደለም። እሺ ራሴን አውቀዋለሁ። አንቺ አሁን እኮ አንተ ከጠራህን አይቀር እንድናውቅልህ ነው የፈለግኸው። እንድንረዳ ደግሞ ስትፈልግ በመጀመሪያ ደረጃ መጣ እዚህ ቤት ልጅህን ልታየውን ጠጥተሃል፣ ምን ብለሃል? ግን መጀመሪያ አልጠጣሁም። ልጅህን ስላል ተኝተዋል። እስከዛ ድረስ ናቁት ጠብቃለች። እሺ አለች። በቃ አቀመሰች። ምንም አንተ በቃ እሺ፣ ሌላ ውስጥ ሌላ አይምሮ ሌላ ሀሳቢ ውስጥ ስላለ የሆነ ነገር ሆንኩኛል ነው አይደለም። ምን እንዳደረገች እኔ አንድ ከተወነጨው በኋላ ራሴን አላውቅም። ምንም ነገር አላውቅም። ሰው ከፍቷል። በዚህ ሰዓት እናቴ በሴቱ ነው ነገር እንትን ያለው በጣም ማለት ነው። አንተ የልጅ አባት እንዴ? የልጅ አባት እኮ ምን ታደርጋለች? ወንድሜ ዘመኑ ከፍቷል። ድሮ ወንድ ነበር አይደል? አሁን ሴቱ ከፍቷል። ገባ? አሁን ያለንበት ዘመን ነው። ስማኝ እርግጠኛ ነኝ እንዲህ የምትወራጨው እኔ ትቼ ከዛ ስለተኛው ነው አይደለ? ይቅርታ ማለት ልረዳ ባለመቻሌ በጣም ይቅርታ። በሌሊት ተነስታ ቦታ እንትን ብላ እኔን እንትን እንዳልን ማለት ነው። በቃ እና አሁን እንዳልናገር ምናምን ነገር አሁን ኢንሹ ተደርጎ አይወራም። ጥፋ እያንዳንዱን ነገር እንዲያደርጋሉ የቱ ጋር ነገር እንትን ብላ ነው አእምሮ ላይ ይዛ ነው ይሄ ነገር እያደረገች ማለት ነው። ተረጋጋ። ትናንትም እንደዚህ ነው ሊሆን ይችላል። ተረጋጋ እኮ እስቲ ምን አለ እኛን ብትገላግሉ ፍቅር ሆናችሁ እኮ በፍቅር እኛን ብትገላግሉ ወይኔ ጉዴ እየፈራኋት ነው አለ ጭራሽ ያት እንዴት እንደሚያደርጋት ይመስለኛል በጣም እየተወራጨ ነው። ወይስ እንድትረጋጋ ድጋሚ ታጠጣ የፈለከው እሱን መሰለኝ። የቀለደችብኝ ነው ድገሙኝ አይነት ነው ይመስለው እኮ አሁን እኛን ጠርታን ታልፊት ነው እኮ ሙዜ ወቃታልፍኝ እኛን ጠርታን ምን ማለት ነው? ከእሱ ጋር ሆነ ሌላ ቦታ ነው ከእሷ ጋር እዚህ ጋር ቀልድ አይደለም ያዝኩት። የሁሉ ነገር ተደርጌ ታያለሽ። ማታ እደውልልሃለሁ። ቻው። የወንድ ልጅ አምላክ ይፈርድብሻል። እሺ ማታ እደውልልሃለሁ። ቻው። ቆመን ቀረን እኛ። እኔ እኮ ደንግጠን ነው፣ እውነቴን ነው የምልሽ። በጠዋት እንደዛ እንትን ሲል እንዲህ ምን ገጥሞት ነው ብዬ ነው። ሲጀመር አንቺም ጋር አልመሰለኝም። ሲጀመር ወደዚህ ነው አንቺ ካራስቴ ሲል ማለት ነው። እና ለማንኛውም ይኸውልሽ እኔ አሁን ለአንቺ ልልሽ የምችለው ምንድነው የተጠቀምሽበት መንገድ እሱን ለመመለስ ወይ የሆነ ነገር ሊሆን ይችላል። አላውቅም፣ ምን እንደተፈጠረ አላየሁም። ምንም አልተፈጠረም። ግን እሱ ያሰበበት አንግል ሌላ ነው አስቧል። አይ ቲንክ እኔ አላውቅም እኮ ግን ያው እሱን ለመመለስ መጣርሽ አሪፍ እኮ ነው። የማንኛውም መንገድ ብትጠቀሚ እስከወደድሽው ድረስ አብራችሁ እንድትሆኑ ልጅ አለ በመሃል ይሁን። ግን የሆነ በማይሆን መልኩ ሳይሆን በሚሆን መልኩ ቢሆን የተሻለ ነው ብዬ ነው ማስበው እኔ እንጂ